ስልጠና የወሰዱ ከ7100 በላይ ሴቶች በአረብ ሀገራት የቤት ሰራተኛነት የሥራ ዕድል እንደተፈጠረላቸው ተገለጸ። በቻይና የኮሌጅ ተማሪዋ የወር አበባ ፍቃድ ለማግኘት ሱሪዋን አውልቃ እንድታሳይ በመጠየቋ ቁጣ ተቀሰቀሰ። እነዚህን ሁለት መረጃዎች ወደ እናንተ ማድረሳችንን ቀጥለናል። አድማጮች እንግዲህ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ትኩስ መረጃዎችን እንድትከታተሉ ይሁን። ወደ መጀመሪያው መረጃ ስናልፍ አድማጮች የአዲስ አበባ ከተማ ነዋሪ የሆኑ 7117 ሴቶች በውጭ ሀገራት ስራ አገናኝ ኤጀንሲ በኩል በአረብ ሀገራት የቤት ሰራተኝነት እንዲቀጠሩ መደረጉን የአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ አስታውቋል። በቢሮው የስራ ስምሪት አገልግሎት ዳይሬክቶሬት ዳይሬክተር ሰባሃዲን ሱልጣን እንደገለጹት በመዲናዋ በአጠቃላይ 1200 የሚሆኑ የውጭ ሀገር ስራ አገናኝ ኤጀንሲዎች ይገኛሉ። በእነዚህም ባለፉት 9 ወራት ውስጥ ወደ ተለያዩ አረብ ሀገራት በመሄድ የሥራ ዕድል የተፈጠረላቸው 7117 ሴቶች በእነዚህ ኤጀንሲዎች አማካኝነት የቤት ሰራተኝነት እንዲቀጠሩና የሥራ ዕድል እንዲያገኙ የተደረገበት ሁኔታ መኖሩን ገልጸዋል። የአዲስ አበባ ከተማ ስራና ክህሎት ቢሮ ኤጀንሲዎች ከተሰጣቸው መመሪያ ውጪ እንዳይሰሩና ዜጎች ለተለያዩ ችግሮች እንዳይጋለጡ በውጭ ሀገር ማለትም አረብ ሀገር የሚገኙ ኤጀንሲዎችን ቁጥጥርና ክትትል እንደሚያደርግ አንስተዋል። በዚህ መሰረት ካሉት ኤጀንሲዎች መካከል 191 በሚሆኑት ላይ ቁጥጥር ማድረጉን የገለጹት ኃላፊው እርምጃ እንዲወሰድ በተሰጠው ስልጣን መሰረት ለስራና ክህሎት ሚኒስቴር ሪፖርት እየተደረገ መሆኑን ገልጸዋል። በተለይ በኳታር፣ ጆርዳን፣ ዱባይ፣ በሳውዲ አረቢያ፣ በኩዌትና መሰል አረብ ሀገራት ላይ በቤት ሰራተኛነት የተቀጠሩ ሴቶች መሆናቸውን ተናግረዋል። በአጠቃላይ በመዲናዋ በያዝነው ዓመት 300,000 ለሚሆኑ ዜጎች በቋሚነት የሥራ ዕድል ለመፍጠር የታቀደ ሲሆን በዚህም በ10 ወራት ውስጥ ብቻ 308,000 ለሚሆኑ ዜጎች የሥራ ዕድል ተፈጥሮላቸዋል ብለዋል። አፈጻጸሙን በተመለከተ በእቅድ ላይ ማሳካት የተቻለበት ሁኔታ መኖሩን አንስተው የሥራ ዕድል ካገኙት 75% የሚሆኑት ወጣቶች ወይንም ወንዶች ሲሆኑ ከ53% በላይ የሚሆኑት ደግሞ ሴቶች መሆናቸውን ተናግረዋል። አክለውም ከተቀመጠው መመሪያ ውጪ በሚሰሩ የሥራ አገናኝ ኤጀንሲዎች ላይ ጥብቅ ክትትልና ቁጥጥር ማድረግ እንደሚገባ አጽንኦት ሰጥተውበታል። ወደ ሁለተኛው መረጃ ደግሞ ስናልፍ እንግዲህ በቻይና የኮሌጅ ተማሪዋ የወር አበባ ፍቃድ ለማግኘት ሱሪዋን አውልቃ እንድታሳይ በመጠየቋ ከፍተኛ ቁጣ ተቀስቅሷል። በቤጂንግ የሚገኝ አንድ ኮሌጅ ለወር አበባ ፍቃድ ረፍት ተማሪዋ ብቁ ሆና እንድትገኝ የወር አበባ ላይ መሆኗን እንድታረጋግጥ ከተጠየቀ በኋላ ከፍተኛ ቁጣ ቀስቅሷል። ክሊኒክ በሚመስለው ክፍል ውስጥ የተቀረጸውና በማህበራዊ ሚዲያ ላይ የተለጠፈ ቪዲዮ እንደሚያሳየው አንዲት ወጣት ሴት የወር አበባ ላይ ስለመሆኗ የህመም ፍቃድ ከማግኘቷ በፊት ሱሪዋን አውልቃ ማሳየት አለባት ተብላ ስትጠየቅ ይታያል። በመሰረቱ ይህ የትምህርት ቤት ህግ ነው ስትል አንዲት ግለሰብ ስትናገር ተስተውሏል። የሀገር ውስጥ መገናኛ ብዙሃን የቪዲዮውን ሁኔታ በጌንግዳን ኢንስቲትዩት ዩኒቨርሲቲ ኮሌጅ ክሊኒክ እንደሆነ ለይተው የገለጹ ሲሆን በኋላም ሰራተኞቻቸው ፕሮቶኮልን ተከትለዋል ሲል በመግለጫው ተነግሯል። ነገር ግን የማህበራዊ ሚዲያ ተጠቃሚዎች ድርጊቱን እንደ ከባድ የግል መብት መጣስ ነው ሲሉ ተደምጠዋል። ተማሪዋም ሆነች የጌንግዳን ኢንስቲትዩት ለመገናኛ ብዙሃን ምላሽ ከመስጠት ተቆጥበዋል። የጌንግዳን ኢንስቲትዩት ባወጣው መግለጫ ድርጊቱን በኦንላይን ሲሰራጭ የሚያሳየውን ቪዲዮ የተዛባ ነው ሲል ተቋሙ ከእውነት የራቁ ቪዲዮዎችን በተንኮል በሚያሰራጩ ግለሰቦች ላይ ህጋዊ እርምጃ የመውሰድ መብት እንዳለው ገልጿል። ተማሪዎች የወር አበባቸውን በወር ውስጥ ብዙ ጊዜ ሰበብ አድርገው ከትምህርት የሚቀሩ ከሆነ ለኮሌጁ ለምን አያሳውቁም? ያን ያህል እኮ ውስብስብ አይደለም ሲል አንድ አስተያየት ሰጪ በዌቦይ ላይ ጽፏል። የመንግስት ሚዲያዎችም ጉዳዩን ተችተው ዘገባ ሰርተዋል። ከቻይና ብሔራዊ ሬዲዮ ጣቢያ በተላለፈ አስተያየት ላይ እንደተገለጸው የወር አበባ ጉዳይ ለሴቶች በጣም የቀረበ ጉዳይ ነው። እንደዚህ አይነት ህጎች ተማሪዎችን ምቾት እንደማይሰማቸውና በተማሪዎች ስነልቦናዊ ደህንነት ላይ አሉታዊ ተጽዕኖ ያሳድራል ሲል ዘግቧል። እንግዲህ አድማጮች ለአሁኑ የመረጥኩላችሁ ወቅታዊ መረጃዎች እነዚህ ናቸው። ከሰዓታት በኋላ በሌሎች መረጃዎች ተመልሼ ያገኛችኋለሁ። እስከዛው እንግዲህ በያላችሁበት ሰላም ሁኑ። ቻው።